ብታዘጋጃቸው? እንግዲህ ግጥምና ዜማ በቀጠሮ አይመጣም። ብዙ ጊዜ ስታስብበት እሺ አይልህም። እንደውም በጣም ከተጨነቅክበትና በራሱ ጊዜ በራሱ ቀን ነው የሚመጣው። ሌሊት እያደርክ ላይ ይመጣል ይችላል። መንገድ ላይ ደግሞ ወይ የሆነ ቦታ ስትሄድ ይመጣልሃል። ያኔ መቅረጫ ከሌለ ትበሽቃለህ እና የራሱ ጊዜ ያለው በራሱ ሰዓት ነው የሚመጣው እና ግን ሐሳቦቹ ውስጥ ይሰለሰላሉ። በተለይ ግን ለመስራት የሚያነሳሳኝ በጣም ደስተኛ ሰው ደስታ ሲሰማኝ በማንኛውም ነገር ደስ ሲለኝ የሥራ ስሜቴ ይመጣል። በሚል የሰራው ስራ አለ። ሐሳቡ እንዴት መጣል? ምንስ አነሳሳ? ኢየሩሳሌም እንግዲህ ሁላችንም ከልጅነታችን ጀምሮ ከቴሌቪዥን ላይ ወይ ከሬዲዮ ላይ ጠፍቶ አያውቅም የነሱ ጉዳይ። እኔ ትምህርት ቤት ሕፃን ሆኜ ሲሄድ ጧት በሬዲዮም ሆነ በምንም ዛሬ በኢየሩሳሌም ወይ በእስራኤልና በፍልስጤም እንደዚህ ይሄን ያህል ሰው ሞተ ከድሮ ጀምሮ የሚሰለችን ዜና ነው። ግን ብዙ የተዘጉ ደግሞ ጦርነቶች አሉ ተጀምረው ኢራቅና ኢራን አንድ ወቅት ልጆኛ አስታውሳለሁ። እዛም እንዲህ ያለ ደግሞ የሳዳም ደግሞ ቅርብ ጊዜ እንደዚህ ያለ ይጠፋል ሁሉ። እነሱ ግን መቆሚያ የለውም እና የሚሞተው ሰው ደግሞ በመሃል ያሳዝነኛል። ያ ነገር ትንሽ አነሳሳኝና ጀመርኩኝ እና የቦታው ደግሞ የሃይማኖት ስፍራ መሆኑ ደግሞ በክርስቲያን እምነት ተከታይ ፍልስጤም ውስጥም ክርስቲያን ቢኖር ደግሞ አብዛኛው ሙስሊም ነው። እነሱም ደግሞ የራሳቸው ሃይማኖታዊ ታሪካዊ ቦታ አላቸው። ለምሳሌ ዘፈኑ ላይ ሰምተን አላክሳ የሚል ግጥም አለ። አላክሳ እንግዲህ ምናልባት አንተ ሙስሊም ስለሆንክ ሳታውቀው አትቀርም። የነሱ ታሪካዊ መስጊድ ነው። ነብዩ መሐመድ ቡራቅ በሚባል ፈረስ ላይ ያለው እርግብ የሚመስል ስዕሎች ብዙ ጊዜ አለ። እንደውም እዚህ ሙስሊሞች በሱ ወደ አርሽ ወደ እግዚአብሔር ማረፊያ ሄዶ ያው ከዛ በእግዚአብሔር ተቀብሎ የመጣው ወይም ከአላህ እንትን ያለና እነሱም ታሪካዊ ቦታቸው ነው። እኛም ደግሞ እንግዲህ ወይ ደግሞ በክርስቲያኑ እምነት ተከታይ ደግሞ የክርስቶስ መወለጃ ነው። ይሁዲዎች ደግሞ ያው መሬታችን ነው ይላሉ። ብዙ ታሪካዊ ቦታ አላቸው። የሰለሞን መቅደስ አለ እና ያ ነገር ውዝግቡን ይበልጥ አሳምረው ሃይማኖታዊ ልዩነት መኖሩ ዋና ቦታ መሆኑ እና ትንሽ በመሃል የሚሞተው ሰው ስለሚያሳዝነኝ ዘፈኑ መሰራው። አብዛኞቹ የሬጌ ስልት ናቸው ይባላል ያንተ ስራዎች። ምናልባት ይሄ ተጽዕኖ ይሁን? እኔ እንግዲህ ሰው እንደሚወደው ነገር መሄድ የሚችል ይመስለኛል። የሚወዳትን ሴት እንደሚያገባው ወደሚወደው ስልት መገዛት ይችላል ሁሉም ሙዚቀኛ፣ ሁሉም ደግሞ አድማጭ። ከዛ አንፃር እንግዲህ ከኛ ሀገርም ብዙ ሊወጣ የሚችል ብዙ ስልት አለ። የውጭ ሀገር ስልት የሚመስለን ደግሞ ምንጭ አለው ከኛ ብዙ የተለየና የራቀ ነገር አይደለም መሰረቱ ሲለካ እና ሬጌ ከዛ መጣ ከዚህም ሄደ። ለሰው ልጆች እንደመሆኑ የሚዘፈነው የጋራችን ነው እና እኔ ግን ያሸንፈኛል የግል ስሜቴ። ትዳር ሲይዝ ከዚህ ከሙዚቃ ሙያውና አሁን ካለው የሥራ ሁኔታ አንፃር ምን አይነት የቤት አባወራ ወይም የቤተሰብ ኃላፊነት የሚሰማው ሰው ነው የሚሆነው? እስቲ እንግዲህ በእግዚአብሔር ፈቃድ ነው ሚስት የሚገኘው። ጥሩ ቤተሰብ ለማፍራት ሁሉም ሰው ይመኛል። እግዚአብሔር ደግሞ የማይባርከው ቤተሰብ ምንም ቤተሰብ አይሆንም። ስለዚህ ስለዛ ለመናገር ትንሽ ከባድ ነው። ወደፊት እንግዲህ አባወራ ለመሆን ወይ ዶሮ በማረድ አጀምር ይሆናል። በሌላ እንደሆነ አላውቅም። ሌሎች ነገሮች ካሉ እነዛን ደግሞ ለምዳቸዋለሁ ስደርስ። ወደ
ብዙ ናቸው እንግዲህ በ25 ገደማ ነው እና የጋበዘኝ ደግሞ የሪታ ማሊ ፕሮዳክሽን ማለት እሷ የራሷ እንትን አላት የቦብ ማሊ ባለቤት ማለት ነው። እዛ ሀገር ደግሞ እንግዲህ ስራውን የሚያካሂደው አዲስ የሚባል ፕሮሞተር አለ። ያ ሰውዬ ነው የኔ እንግዲህ በኔ በኩል ያለ ተወካይ ሰው ማለት ነው። እያንዳንዱ ስራ ከሱ ጋር ነው የፈረምኩትኝ። የነዚህ ጊማሊ ምናምን ማኔጀር ነው። እንዲሁም የቦብ ማሊ ፋሚሊ የማንኛውም ጉዳያቸው የበላይ ጠባቂ ነው የሚባለው በአማርኛው እንደዛ ነገር ነውና ከዛ ሰውዬ ጋር ነው አሁን ያለን እንግዲህ ፕሮግራም። ትልቁ ነገር ሰውዬውም እኔን ወስዶ የሚሰበስበውን ገንዘብ ከማሰብ ይልቅ የሀገራችንን ሙዚቃ በሚፈልገው መንገድ ለማሳደግ ብዙ መንገዶች ስላሉት ሰውዬውም ለኢትዮጵያ ፍቅር ስላለው ሁለታችንም በጋራ ይሄን ሐሳብና ይሄን ዓላማ ይዘን ለመቀጠል ነው ያለን። ያግባባንም ያስማማንም ይሄው ትልቅ ሐሳብ ነው እና በተለያዩ ትልልቅ መድረኮች ላይ ከሌሎች የውጭ ሀገር ሙዚቀኞች ጋር በሚደረጉ ዝግጅቶች ላይ ቀርበን የሀገራችንን ሙዚቃ የሀገራችንን ባህል ለማስተዋወቅ በሚሉ ፕሮግራሞች ከዚህም በኋላ የምንሄደው ማለት ነው።